የሚመጣ ዓመት ምን አይነት ዓመት ነው? እንዴት አድርገን የምንቀበለው? ፍቅራችን የጸና ይሁን። እርስ በራሳችሁ ተዋደዱ ነው ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴን ዘአምን ወትማሐፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም አሜን። ናኩተከ እግዚኦ ነሴብሐከ ንባርከከ እግዚኦ ነታመነከ ንገኒ ለከ እግዚኦ ነጥቀኒ ለስምከ ቅዱስ እሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይጥቀኒ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ። እንበለ ደዌ ወሕማም ወንበለ ጻማ ወድካም አመ ከመዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም አቡነ ዘበሰማያት ወካዕበ ናስተበቁ ለዕፀ ቅዱስ መስቀል ጽኑዓ ስልጣን ወኃይል ወሌሉየ መልክ ወአካል እመልከ በትሮ አሮን ካህነ ጽላሎቱ አምሳል በትረ አሮንሰ ዘሰረጸት ወፈረየት ከርካ እስማል ባቲክ ዘእንበለ ተክል እንዘትቀውም ባፋ ያድሃነ ጻድቀ ወኢቤዘ ወታጥአ እስማል ባቲክሂል ወየመዊያ መስቀለ ክርስቶስ ቤዛነ ዋይልነ አጋዘ ጻድቃነ ዋጣነ እምግብርናተ ሰይጣን ጸላኢነ ነሲኦ ስልጣነ
እምኀበ እግዚአብሔር አምላክነ ጸልዮ ቅድመ መስቀል ኩልክሙ ማይምናን እንዘ ትእዝዎ በየማን ወትግህድዎ ለሰይጣን እስመ ተቀደሰ በደመ ክርስቶስ ክቡር አንተ ንጉሠ ጽዋት መስቀል ክቡር አንተ ዕፀ መስቀል ወክቡር ዘተቀደሰ በደመ ክርስቶስ ለክብረ ዝንቱ መስቀል ክርስቶሳውያን ንስግድ በፍርሃት ወበረአድ ኪያሆ ፈጣሪ ህላዌ ወልድ እስመ ቀደሶ በደሙ ዋኮ በደመ ባይድ መልዕልተ ዝንቱ መስቀል አመሞተ መለኮት በትስብእቱ ትስብእትሰ እመለኮቱ ኢተፈልጠ ወኢተትወስሃ ቦቱ በበትረ ዝንቱ መስቀል ሐዋርያቲሁ ለዘሞተ እንዘ ይገብሩ መንክራተ ሰደዱ አጋንንተ ወሰበሮ ጣዖታተ በእንተ ዝንቱ አዘዞ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ንስግድ ለመስቀል
ወለማርያም ድንግል ንስግድ ለመስቀል ወለማርያም ድንግል ንስግድ ለመስቀል ወለማርያም ድንግል ለማርያም እሰ ዘንሰግላቲ እስመ ነሣ ሥጋም ሥጋ እግዚአብሔር ፈጣሪሃ ወረከብነ ንሕነ መድኃኒተ እምኔሃ ለዕፀ መስቀልኒ ከመ ተናገርነ ቅድመ በላዕሌሁ አንጠብጠበ ደመ ቃል ኢሃማሚ በባሕር የሥጋ ዘሐመ ለእሎ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ ይእዜኒ ዘልፈኒ ወለዓለመ ዓለም አሜን። ሰላማ ወወልድ ወመንፈስ ቅዱስ ወፍቅራ ለእግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ ሀብተ ረድኤቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወትረ ይራቅ እምኔ ወእምነ ኩልክሙ እስከ ለዓለም ማረነ ክርስቶስ
ክርስቶስ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ ማርያም ምሕረተ ወልድኪ ያውፀነ ማርያም ሳሌለነ ማርያም ለለሳቱ ተግባረ ደዌው ለወልድኪ ኢንጥፋ በከንቱ ኩሎ መዓልተ ወኩሎ ሌሊተ ብዙኃ ኃጢአት ዘገበርነ በእንተ ማርያም እምከ ማሪ እስራኤልን አበሳን እግዚኦ ቀባል አገሪትነ እግዚኦ ቀባል ለነፍሰ ኩሎሙ ክርስቶሳውያን እግዚኦ አይርብ ነፍሳታ ግብርቲከ ዋይማቲከ ኩሎሙ ክርስቶሳውያን እግዚኦ አይርፍ ነፍሳታ ግብርቲከ ዋይማቲከ ኩሎሙ ክርስቶሳውያን ክርስቶሳውያን ሕያዋንን ይጠብቅልን፣ ክርስቶሳውያን ሕሙማንን ይፈውስልን፣ ክርስቶሳውያን ሙታንን ይማርልን። እንበለ ደዌ ወሕማም ወንበለ ጻማ ወድካም አመ ከመዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐው በሰላም አቡነ ዘበሰማያት ኩኑ ፍትዋነ ወንጹአነ ማጥያት ባፉሁ ለመንፈስ ቅዱስ ከመ ይሬስየነ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ
በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማይሰራ ኃጢአት እግዚአብሔር ይፍታህ። የሚመጣ ዓመት ምን አይነት ዓመት ነው? እንዴት አድርገን ነው የምንቀበለው? ፍቅራችን የጸና ይሁን። እርስ በራሳችሁ ተዋደዱ ነው ያለው። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ዮሐንስ ቢደንቀው የሐዘኗ ጽናት አነሳት ደግፎ በብርቱ ሊያጽናናት። ድንግልም አለችው ልጄ አሳዘነኝ፣ እህት ወንድም የለው ላልቅስለት ተወኝ። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ራሔል አልቅሳለች ላላቀፈቻቸው፣ ድንግል ግን ብታለቅስ አዝላው ተሰዳ ነው። ያዕቆብም አልቅሷል በሌላ የሰው ደም፣ ድንግል ግን ብታለቅስ ፈሷል የልጇ ደም። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ማርያም መሐረነ ክርስቶስ።
የሚመጣው ዓመት ምን አይነት ዓመት ነው? እንዴት አድርገን ነው የምንቀበለው? ፍቅራችን የጸና ይሁን፣ እርስ በራሳችሁ ተዋደዱ ነው ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ውእቱ ነሳ ደዌነ ወጾረ ሕማመነ። እርሱ ግን በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4። በመላው ዓለም የምትገኙ የክርስቶስ ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምንቆያችሁ ልዑል እግዚአብሔር ሁላችንም በሕይወትና በሰላም ጠብቆ ለዚህ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው የወልደ እግዚአብሔር የክርስቶስ ሕማማተ መስቀሉንና ነገረ ስቅለቱን አስመልክተን ይሆናል። ነቢየ እግዚአብሔር ኢሳይያስ በርዕሴ ላይ እንደተነሳሁት መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት እርሱ ግን በእውነት ደዌያችንን ተቀበለ ሕመማችንም ተሸክሟል እንዳለ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በዚህ ሳምንት የክርስቶስ ሕማማተ መስቀሉን የምታስብበት ይልቁኑ ደግሞ ወልደ እግዚአብሔር ኢየሱስ ክርስቶስ ቅዱስ ሥጋውን የቆረሰበት ክቡር ደሙን ባፈሰሰበት በዚህ በዕለተ ዓርብ ደግሞ ነገረ ስቅለቱን ታስባለች። ዛሬም እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ የምንማማረው የሁላችን አምላክ ንጉሥና ሕይወት የሆነው ኢየሱስ ክርስቶስ የተቀበላቸውን 13ቱን ሕማማተ መስቀል ይሆናል። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሁንልን። እንግዲህ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 18 ሰዓታት ሙሉ ያለማቋረጥ መከራ ሲቀበል የተቀበላቸው መከራዎች 13 እንደሆኑ አባቶቻችን አስተምረዋል። መጽሐፍ ቅዱስ በተለይ አራቱ ወንጌላውያን ጽፈውልን እናነባለን። ይልቁኑ ሐሙስ ማታ 3 ሰዓት ላይ ይዘውት ሌሊቱን 9 ሰዓት ሙሉ እስኪነጋ መከራ ጽንተውበት እንደገና ዓርብ ከጠዋቱ 1 ሰዓት ጀምሮ እስከ 9 ሰዓት ቅድስት ነፍሱን ከስጋው እስከሚለይበት ጊዜ ድረስ 18 ሰዓታት ሙሉ 13ቱን ሕማማተ መስቀል ተቀብሎ ስጋውን ቆርሶ ደሙን አፍሶ ቅድስት ነፍሱን ከስጋው ለይቶ የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ ዓለማችንን ምሯታል፣ ፈውሷታል፣ ጠግኗታል። ሊቃውንት ምን አሉ? ወቦአ እግዚእነ ውስተ ኩሉ ጽዋቱ ወመከራን ተባቲ አመከረነ ጸላኤ። ጠላት ዲያብሎስ በእውነት እኔን እናንተን አጠቃላይ ሰው ልጆችን ፈትኗልና የክብር ባለቤት ኢየሱስ ክርስቶስ ለካሳ ይህን መከራ ሊያርቅልን ሕማማተ መስቀልን ተቀብሏል። አሁን ከዚህ በኋላ የምናየው የተቀበላቸውን 13ቱን ሕማማተ መስቀል ዘርዘር አድርገን ማየት ይሆናል። የመጀመሪያው መከራ እንግዲህ ተአስሮተ ድህር የኋሊት መታሰሩ ነው። ይሁን በዮሐንስ ወንጌል ምዕራፍ 18 ላይ እንደምናነበው የክብር ባለቤት ኢየሱስ ክርስቶስ በራሱ ፈቃድ በይሁዳ ፊት አውራሪነት አይሁድ ከያዙት በኋላ አስረው ከቀያፋ ወደ ሃና ከሃና እንደገና ወደ ጲላጦስ ከጲላጦስ እንደገና ወደ ሄሮድስ መልሶ እንደገና ወደ ጲላጦስ ሲሰደው በእውነት አስረው ከዛ ወደዚህ ከዚህ ወደዛ እያደረጉ አንገላተውት ነበረ። የክብር ባለቤት ኢየሱስ ክርስቶስም በእውነት በመታሰሩ እኔና እናንተን ከኃጢአት ማሰሪያ ነጻ አድርጎናል። አዳም አባታችን በሲኦል ታስሮ ነበረ። ሔዋን እናታችን በሲኦል ታስራ ነበረ። 5500 ዘመን ነፍሳት በሲኦል ታስረው ነበረና እነሱን ከእስራት ሊፈታ የክብር ባለቤት ኢየሱስ ክርስቶስ የኋሊት ታስሯል። ይሄ እንግዲህ የመጀመሪያው መከራ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ አለ። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው አምላክ ልጅ አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተላቸው ወሰዱት በማለት የነገስታት ንጉሥ የአማልክት አምላክ ኢየሱስ ክርስቶስ እኛን ከታሰርንበት የኃጢአት ማሰሪያ ሊፈታን በእውነት ለካሳ እንደታሰረ በእውነት ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ አስተምሯል። ባይታሰር እኛ ከኃጢአት ማሰሪያ አንፈታም ነበረ። ክብር ምስጋና ለስሙ ይሁን። ይህ አንደኛው መከራው ነው። ሁለተኛው መከራው ተጸፎ መልታየት ወይም ፊቱን በጥፊ መመታቱ ነው።
ይኸውም የማቴዎስ ወንጌል ምዕራፍ 26 ቁጥር 68 ላይ የዮሐንስ ወንጌል ምዕራፍ 18 ቁጥር 22 ላይ እንደምናነበው መጀመሪያ የሊቀ ካህናቱ አገልጋይ ፊቱን በጥፊ መታው። እንደገና በማቴዎስ 26:68 ላይ ደግሞ እንደምንመረምረው ፊቱን በሻሽ ሸፍነው እየዘበቱበት ክርስቶስ በጥፊ የመታ ማን ነው እስኪ ንገረን እያሉ ይዘብቱበት ነበረ። ዲያብሎስ ለ5500 ዘመን ነፍሳትን በሲኦል አስሮ ገጸ ልቡናቸውን ይደበድባቸው ይመታቸው ነበረ። የኔና የናንተ ጌታ ፊቱን በጥፊ ተመቶ ከዚህ ከዲያብሎስ መመታት ነፃ አውጥቶናል። ታላቁ ሊቅ እንዲህ አለ፣ ኪሩቤል በእሳት ክንፍ ተሸፍነው በፊቱ የሚሰወሩለት እርሱን ክፉ ባሪያ እጁን አጽንቶ ፊቱን መታው አለ። በታቦር ተራራ ጌትነቱን በገለጠ ጊዜ ወአብርሃ ገጹ ከመፀሐይ ፊቱ እንደ ፀሐይ አበራ ይላል። እንደገና ለፊልጶስ እኔን ያየ አብን አየ በማለት አስተምሯል። ይህን ብሎ የተናገረለት ፊቱን አይሁድ በጥፊ መቱት ነበረ። በጥፊ ተመቶ እኛን ይደበድብ የነበረውን ጠላት ሰይጣንን ከመንገዳችን አስወግዶልናል። ክብር ምስጋና ለስሙ ይሁንና ይሄ ሁለተኛው መከራው ነው። ሶስተኛው መከራው ወሪቀ ምራቁ ይባላል ወይም ምራቃቸውን በፊቱ ላይ ተፍተውበታል። የማቴዎስ ወንጌል ምዕራፍ 26 ቁጥር 67 ላይ እንደምናነበው በምራቁ በደረቅ ግንባር ላይ ዓይንን የፈጠረን እነሱ ግን የከረፋ ምራቃቸውን ፊቱ ላይ ይተፉ ነበረ። መንፈስ ቅዱስ ለኢሳይያስ የራቀውን አቅርቦለት የረቀቀውን አጉልቶለት በምዕራፍ 50 ቁጥር 36 ላይ ምን አለ? ወይም የትኩ ገጼ ማፍረተ ምራቅ ፊቴን ከውርደትና ከትፋት አልመለስኩም ብሎ አናግሮ ነበረና ነቢዩ የደረሰው ሊደርስ ሊፈጸም ጌታችን ፊት ላይ በእውነት ምራቃቸውን ጢቅ እያሉ ይተፉበት ነበረ። ዲያብሎስ የክፋት ምክረ ምራቁን እየተፋ በእውነት የሰው ልጅ በሲኦል ያስጨንቀው ነበረና የክብር ባለቤት ኢየሱስ ክርስቶስ ምራቅ ተተፍቶበት እሱን ግን እኛን ወገኖቹን በእውነት የሰው ልጆች በአጠቃላይ ከዚህ ከዲያብሎስ የክፋት ምክረ ምራቅ ነፃ አውጥቶናልና ሶስተኛ የተቀበለው መከራ ይሄ ነው። አራተኛው መከራው ተኮሮት ርዕስ ይባላል። ራሱን በዘንግ ደብድበውታል። የማቴዎስ ወንጌል ምዕራፍ 26 ቁጥር 68 ላይ እንደምናነበው ራሱን በዘንግ መቱት ይላል። ኢሳይያስ በትንቢቱ በምዕራፍ 1 ቁጥር 5 ላይ ራስ ሁሉ ለሕመም ሆኗል ይላል። የሕይወት ራስ ኢየሱስ ክርስቶስን በዘንግ ሲደበድቡት መንፈስ ቅዱስ ከ500 ዓመት አስቀድሞ ገልጦለት በእውነት የሕይወት ሁሉ ራስ ክርስቶስ መመታቱ እየታየው በእንባ ሆኖ ራስ ሁሉ ለሕመም ሆኗል ይላል። ጥንተ ጠላት ሰይጣን የሰዎች ልጆችን የልቡና ራስ በምክሩ በትር እየመታ በሲኦል ጥልቅ ውስጥ ጥሏቸው ነበረና አምላካችን ክርስቶስ ራሱን በዘንግ ተመቶ ካሳ ክሶልናል። ይልቁኑ እሱ በዘንግ ተመቶ በዘንግ ራሱ ተደብድቦ የጥንተ ጠላት የእባቡን የዘንዶን ራስ ቀጥቅጦ ጥሎታል። ዳዊት እንዲህ አለ፣ እግዚአብሔርሰ ንጉሡ ውእቱም ቅድመ ዓለም፣ እግዚአብሔርስ ዓለም ከመፈጠሩ አስቀድሞ ንጉሥ ነበረ። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል ተሰቅሎ መድኃኒትን አደረገ ካለ በኋላ አንተ የእባቡን ራስ ቀጠቀጥ ካለ የክብር ባለቤት ኢየሱስ ክርስቶስ ራሱን በዘንግ ተመቶ እኔና እናንተን በሲኦል ይቀጠቅጥ የነበረውን የዲያብሎስን ራስ ቀጥቅጦ ድል ነስቶታል። ክብር ምስጋና ለስሙ ይሁን። አምስተኛው መከራው ተቀስፎ ዘባን ወይም ጀርባውን በጅራፍ ተገርፏል። ይኸውም የማቴዎስ ወንጌል ምዕራፍ 27 ቁጥር 26 እና የዮሐንስ ወንጌል ምዕራፍ 19 ቁጥር 1 ላይ እንደምናነበው በአይሁድ ልማት የሚገረፍ አይሰቀልም፣ የሚሰቀል አይገረፍም ነበረ። እሱን ግን የግፍ ድርብ አድርገው በእውነት ገርፈው ሰቅለውታል። ኢሳይያስ በምዕራፍ 50 ቁጥር 6 ላይ ጀርባዬን ለግርፋት ሰጠው ብሎ ኢሳይያስ ሲናገር የተናገረው በኢሳይያስ አድሮ ራሱ እግዚአብሔር ነበረ። ጀርባዬን ለግርፋት ሰጠው ብሎ ከ500 ዓመት በፊት ትንቢት አናግሮ ነበረና ያ ሊደርስ ሊፈጸም አይሁድ ጀርባውን ገረፉት። በአይሁድ ልማድ ከ40 አትርፎ መግረፍ የተከለከለ ነው። እሱን ግን 39 እየገረፉ ቁጥር ተሳሳትን እያሉ ሊቃውንት እንዳስተማሩን 6666 ጊዜ ስጋው አልቆ አጥንቱ እንደበረደው ነጭ ሆኖ እስኪቆጠር ድረስ በእውነት የክብር ባለቤት ኢየሱስ ክርስቶስ ጀርባውን ተገርፏል። ዲያብሎስ የእያንዳንዱን ሰው የልቡናውን ጀርባ እየገረፈ በሲኦል ረግረግ ጥሎት ነበረና አምላካችን ተገርፎ ከዲያብሎስ ግርፋት ነፃ አውጥቶናል። አምላካችን ቆስሎ እኛን ከቁስለ ነፍስ ነፃ አውጥቶናልና በአንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ ጴጥሮስ ምን አለ? በመገረፉ ቁስል ተፈወሳችሁ ይላል። ጌታ ተገርፎ እኛ
እኛን ከግርፋት ነፃ አውጥቶናል። ጌታ ቆስሎ ቁስለ ነፍሳችን አጥፍቶልናልና በመገረፉ ቁስል ተፈወሳችሁ ይላል። ስድስተኛው መከራው የሾህ አክሊል አቀዳጁት። በዮሐንስ ወንጌል ምዕራፍ 19 ቁጥር 2 ላይ የነገስታት ንጉሥ የሕይወት ራስ የሆነውን ኢየሱስ ክርስቶስን በእውነት የሾህ አክሊል ደፉበት። በኦሪት ዘፍጥረት ምዕራፍ 3 ቁጥር 18 ላይ አዳም ተረገመ፣ እርግማኑ እንዲህ ነበረ፣ ምድር ሾህና አሜከላ ታብቅልብህ አለ። ምድር ሾህ ታብቅልብህ አለ። ይሄ ታላቅ እርግማን አዳም ተረግሞ ነበረ። የሾህ አክሊል ተቀዳጅቶ በእውነት አጥፋ አለነ መርገመ ሶክ ወአሜከላ ዘበቆለ ውስተ ምድርን እንዳለ ሊቁ በእውነት በልባችን ላይ የተዘራውን የክፋትን እሾህ የሾህ አክሊል ተቀዳጅቶ ጌታችን በእውነት ፈቶልናል። በእውነት የሾህ አክሊል ተቀዳጅቶ የድል ነሺዎችን አክሊል ለሰው ልጆች አጎናጽፏል። ይሄ እንግዲህ ስድስተኛው መከራ ነው። ሰባተኛው መከራ ጸዊረ መስቀል ይባላል። 7 ክንድ ከስንዝር መስቀል አሸክመው ወደ ቀራንዮ ወሰዱት። በመንገድ ላይም ስምዖን አገኙት። ስምዖንን መስቀል ተሸከም አሉት። ጌታም ከበረከተ መስቀሉ አሳተፈው፣ እኛንም በቸርነቱ ያሳትፈን። ከዚህ በኋላ እንግዲህ በእውነት ቀራንዮ ካደረሱት በኋላ በእውነት በችንካር ሊቸነክሩት በእውነት ሚስማሮችን አዘጋጁ። 8ኛው መከራ 5ቱ ችንካሮች ናቸው። 7 ሲደመር 5 12 ይሆናል። ከዚህ በኋላ በመስቀል ላይ አስተኝተው እጆቹን እግሮቹን ቸነከሯቸው። በመዝሙር 21 ቁጥር 16 ላይ እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ በማለት ትንቢት አናግሮ ነበረ። አዳምና ሔዋን እግራቸው ወደ ዕፀ በለስ አመራ። በእውነት ለነሱ ካሳ ሊሆን ጌታችን እግሮቹ ተቸነከሩ። አዳምና ሔዋን ዕፀ በለስን ቆረጡ፣ በእጃቸው ቆረጡ። የኔና የናንተ ጌታ ደግሞ ሊያድናቸው ሊፈውሳቸው እጆቹ በምስማር ተቸነከሩ። በእውነት በምስማርም ተቸንክሮ የሞት ችንካርን አስወገደለን። ወበቅንዋትዩ ሰበረ ለነ ቀኖተ ሞት፣ እሱ ተቸንክሮ የሞት ችንካር ከሰውነታችን እንዲወገድ አድርጎናል። ክብር ምስጋና ለስሙ ይሁን። በመስቀል በተሰቀለ ጊዜ ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ከብርሃናቸው ተራቆቱ። በአሞጽ አድሮ በምዕራፍ 8 ቁጥር 9 ላይ በዚያም ቀን ፀሐይ በቀትር እንድትገባ አደርጋለሁ ይላል ጌታ እግዚአብሔር፣ በብርሃንም ቀን ምድርቱን አጨልማለሁ ይላል እግዚአብሔር እንዳለ በእውነት ፀሐይ ጨለመ፣ ጨረቃም ደም ሆነች። በቀኙ የተሰቀለው ወንበዴ ይህን ተአምር አይቶ አምላክ መሆኑን ተረድቶ ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግስት በመጣ ጊዜ አስበኝ አለው። አቤቱ በመንግስት በመጣ ጊዜ አሳስብልኝ አላለውም። ጌታ ፈራሽ በመሆኑ አስበኝ አለው። ጌታም እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ በማለት እውነተኛው ፈራጅ እውነተኛው ፈጣሪ በእግዚአብሔርነት በአምላክነት በፈጣሪነት በመንግስት በአገዛዝ በስልጣን በእበይ በክብር በኃይል ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ የሆነ ገነትን ማውረስ የሚችል እሱ መሆኑን በእውነት አስረዳው። 13ኛው መከራ የመጨረሻው መራራ ሐሞትን አጠጡት። በዮሐንስ ወንጌል ምዕራፍ 19 ቁጥር 28 እንደምናነበው የሕይወት ውሃ ምንጭ በቃና ዘገሊላ ውሃውን ወይን ያደረገ አምላካችን ተጠማው ባለ ጊዜ መራራ ሐሞትን አጠጥተውታል። ዳዊት ከ1000 ዓመት አስቀድሞ በመዝሙር 68 ቁጥር 21 ላይ በምግቤ ላይ ሐሞት ጨመሩብኝ ለጥማቴም ሆምጣጤ ያጠጡኝ ያለው ሊደርስ ሊፈጸም መራራ ሐሞትን አጠጥተውታል። የክብር ባለቤት ኢየሱስ ክርስቶስ በመጠማቱ ጽምዓ ነፍስ የነፍሳችን ጥም ራቀልን። መራራ ሐሞትን በመጠጣቱ መራራ ሐሞት ከሰውነታችን ተወገደ። በመጨረሻም ተፈጸመ ከማለቱ አስቀድሞ በእውነት ቅድስት ነፍሱን ከመለየቱ ከስጋው ከመለየቱ አስቀድሞ እናቱ ቅድስት ድንግል ማርያም እናት ትሆነን ዘንድ በመስቀሉ ስር ሰጠን። በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እናቱን የመጨረሻ ስጦታ አድርጎ ሰጠን። በእውነት ከሾህ ከእንቅፋቱ ወድቃ በእግረ መስቀሉ ስር ቆማ ከዮሐንስ ጋር ስታነባ ስታለቅስ እነኋት እናት ብሎ በእውነት የክብር ባለቤት ኢየሱስ ክርስቶስ ዮሐንስን ለሚመስሉ ታማኞች ቀራንዮ ድረስ በእምነት ለተገኙ ታማኞች እናት ትሆናቸው ዘንድ እነኋት እናትህ አለ። ዮሐንስን ለምንመስል ሁላችን የአደራ ልጆቿ እንሆን ዘንድ እነሆ ልጅሽ በማለት ቅድስት ድንግልን በመጨረሻው ሰዓት ስጦታ አድርጎ እናቱን እናት ትሆነን ዘንድ የክርስቲያኖች ሁሉ እናት ትሆን ዘንድ እመቤት ትሆን ዘንድ አማላሽ ትሆን ዘንድ እነኋት እናት ብሎ ሰጥቶናል። አንድ ሊቅ ምን አሉ? እግዚአብሔር ዓይኑን ሲገልጥ የተመለከታት ዓይኑንም ሲጨፍን ያያት ቅድስት ድንግል ማርያም ነው አሉ። ዓይኑን ሲገልጥ የተመለከታት ማለታቸው ምን ማለታቸው ነው? ታኅሳስ 29 በቤተልሔም በከብቶች ግርግም ሲወለድ ፍጹም ሰው ነው። ዓይኑን ሲገልጥ ምታቅፈው ምስመው ምታጠበው እናቱ ቅድስት ድንግል ነበረች።
33 ዓመት ከ3 ወር ኖሮ በዕፀ መስቀል ላይ በመጨረሻው ሰዓትም በተሰቀለ ጊዜ አሁንም እናቱ ነበረች። እናቴን አደራ ካለ በኋላ እናቱን እናት ትሆን ዘንድ በዮሐንስ በኩል ለእኛ ከሰጠን በኋላ ዓይኑን ጨፈነ፣ ተፈጸመ አለ። ስለዚህ ዓይኑንም ሲጨፍን ያያት ቅድስት ድንግልን ነው። ስለዚህ እናቱን ቅድስት ድንግልን ከሰጠን በኋላ ተፈጸመ አለ። ድህነት ዓለምን ፈጸመ። ጎኑን በጦር ተወጋ፣ እንደ ለ ፊደል ሆኖ ደምና ውሃ ፈሰሰ። በከበረ ደሙ ፈሳሽነት ኃጢአታችን ታጠበ። በእውነት የክብር ባለቤት ኢየሱስ ክርስቶስም በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ከእስራታቸው ፈታ። አዳም ከልጅ ልጆቹ ጋር ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊት እያለ እየዘመረ ወደ ገነት ገብቷል። ስለዚህ የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ ሕማማተ መስቀልን ተቀብሎ ስጋውን ቆርሶ ደሙን አፍሶ በእውነት መላውን ዓለም አድኖናልና አምላካችን፣ ሕይወታችን፣ ንጉሳችን፣ ብርሃናችን ኢየሱስ ክርስቶስን እናመሰግናለን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። አሐዱ አምላክ